ሰላም ውዴቱ ቤተሰቦቼ እንዴት አላችሁልኝ? እኔ ቢኒ ነኝ ተመልሻለሁ። እንግዲህ ዛሬም ለእናንተ ይመጥናሉ፣ ያዝናናሉ እንዲሁም የቁም ነገር የሰው ስም ብቻ አይደለም። እዚህ ቪዲዮ ላይ ቁም ነገር አለ፣ ቁም ነገር አስጨብጣሉ ብዬ ያሰብኳቸው ቪዲዮዎች ይዤላችሁ ቪዲዮ ከተመቻችሁ ላይክ እንዲሁም ቻናሉን ሰብስክራይብ እያደረጋችሁ የደበረው ሰው ካለ የምታውቁትም ሰው ካለ ቪዲዮን ሼር አድርጉላቸው። መሳችሁ ወደ ቪዲዮ ፍራምም ቀጭንም አይደለም ለሴት በቂ ቅርጽ ነው ያለኝ። በፊዚካል ከሆነ ራሴን አንደኛ ነው ማለት ነው። ሜቢ እሷ አለባበሷ አይመችም። አሁንም I would rate myself first። ሁሉም አራተኛ አታጓጉን እንጂ እሺ ቆይ እሺ ፎርሙላ አንዴ ሁሉም አራተኛ እሺ ቆይ ኦኬ እዚህ ጋር አራቱ ራሳቸውን ከአንድ እስከ አራት በደረጃ ያስቀምጣሉ ማለት ነው። እሺ የሆነ ኤነርጂ እያየን ነው። ሀይ ረዴት ጥበብ እባላለሁ። 25 ዓመቴ ነው። የግል ስራ ነው የምሰራው። ሰላም፣ እኔ ደግሞ ህይወት በኃይሉ እባላለሁ። በአካውንቲንግ የመጀመሪያ ዲግሪ ያለኝ እንዲሁም ደግሞ ሞዴሊንግ የተማርኩኝና በአርቱ እየሰራሁ ይገኛለሁ ማለት ነው። እኔ ደግሞ በአምላክ እባላለሁ። ሀይ ሶሻል ሚዲያ ላይ በአመቴዲ በሚባል ስም እታወቃለሁ። የእድሜን ጉዳይ ተውት። 30 ዓመቷ ነው። አርት ምናምን ደስ ይለኛል በጣም። ሀይ እንዴት ናችሁ? ሳባ ሞገስ እባላለሁ። በኢኮኖሚክስ የመጀመሪያ ዲግሪ ያለኝ፣ ከረንትሊ ደግሞ ኢንቨስትመንት ባንክ ውስጥ ነው የምሰራው እና ደግሞ ፓርት ታይም ኮንቴንት ክሪኤተር ኤንድ ቪዲዮ ሆስት ነኝ። እኔ ከሴት ልጅ ቆንጆ ነች እንድል የሚያደርገኝ ኮንፊደንሷ ነው። ኮንፊደንስ ያላት ሴት ስታፕ ደ ካፕ አለ ሰውዬ። ምንም ስታፕ ደ ካፕ ኮንፊደንሷ የኔና ሴት ልጅን እንደ ወንድ ለነገር ለሁሉም ወንድ መናገር አልችልም፣ ግን እንደ ራሴ መልኳ፣ ቁመናዋ፣ ጸባይዋ፣ ኮንፊደንሷ 50 እስኪሆን Shut up, you! Shut up! ወይስ ቆንጆ ሆና መታየት ትችላለች፣ ያላትን ውበት በደንብ ማሳየት ትችላለች ብዬ አስባለሁ። ኮንፊደንስ ካላት። ፊዚካሊ ደግሞ በጣም ፈገግታ ያላት ሴት አትራክት ያደርጋል ሌሎችንም ሰዎች ላይ ሃፒነሷ እና ደስታዋ ስለሚገባ ፈገግታዋ የሚያምር ሴት ኦር ጥርሷ የሚያምር ሴት የባሚ አንደኛ ነው። እሷ እንዳለችው ኮንፊደንስ በጣም እና ደግሞ ያው ዝም ብላ እንትን የምትል ሳይሆን አላማ ያላት እና በቃ በደንብ ፊውቸር ያላት ሴት በጣም። ፊዚካል ደግሞ እኛም እንወዳለን። ጌታም በቃ ታምራለች፣ ታይ የምትስብ ሴት ለኔ ታምራለች ወይም አትራክቲቭ ናት እምላት ሴት ያላትን ነገር የምትጠብቅ፣ ባላት ነገር ፀጉሯንም ፊቷንም የምትንከባከብ፣ አቋሟን የምትጠብቅ፣ በስፖርት ሊሆን ይችላል። ከዛ በተጨማሪ ደግሞ ራሷ ላይ የምትሰራ የምታነብ፣ ራሷን የምታሳድግ ለኔ አትራክቲቭ ናት። ፊዚካሊ ከሆነ ባለው ነገር ራሱን የሚጠብቅ ሰው ለኔ አትራክቲቭ ነው። ሜንታሊ ደግሞ ራሱን ሁል ጊዜ አፕዴት የሚያደርግ ሰው እንደ አትራክቲቭ ነው የማየው። እኔ ላይክ ፊዚካሊ ፀጉሯ ላይክ የሴት ልጅ ውበቷ ፀጉሯ ይባላል። ላይክ ፀጉሯን የምትንከባከብ ቆንጆ ፀጉር ያላት፣ ሁሉም ያለውን ነው የሚናገረው። ኮንፊደንት የሆነች የተማረች፣ የምትፈልገው የምታውቅ። አንቺስ ከራስሽ የምትወጫቸው ፊቸሮች? ሁሉንም ወደዋለሁ፣ ግን ስፔሻሊ ፀጉሬን በጣም ወደዋለሁ። ቆይ እኛ እስካሁን ካየነው ማነው ስሟ በእናታችሁ ከእሷ የምንወደው ነው? አይሚን እስኪ መልኳ 7/10 ፀጉሯ 8 አቋም 6 ላይ ትንሽ አጠር ትላለች እና ወፈር ትላለች። በቃ ኦልሞስት 7/10 የሆነች ናት። እንዴ ተመችታኛለች። እስኪ እናንተ እንትን አሳውቁኝ። It's natural by the way። 9 አድርገው ፀጉሯን ነው I think እንደዛ እሺ ደረጃ እንደዚህ ተስማምተናል። እኔ ምስል እሺ፣ አንቺ ባለሽበት እንደዚህ ትንሽ ቁጥብ ነሽ አይ ቲንክ ወሬ ላይ ምናምን፣ ከዛ አንቺ ትሻለሽ። አንቺም ቁጥብ ነሽ ግን አንቺ ኢነርጂ ትንሽ እሺ ክርስተኛ ላይ
ከበጣም ቆይ እኛ ሬት እናርግ እንዴ። እሺ አንደኛ ባሚ ቀይ ጃኬት ቀይ ካፖርት ያደረገችው አንደኛ እሷ ናት። ሁለተኛ ቢጫ ያደረገችው አይ እሷ ሳትሆን እቺ ረጅሟ እዚህ ጋር ያለችው ልጅ ፒንክ ያደረገችው ሁለተኛ። ሶስተኛ በሽ ቢጫ ያደረገችው ልጅ አራተኛ ሰማያዊ ያደረገችው። ግን ምን አለ መሰላችሁ እቺ ሰማያዊ ያደረገችው ልጅ ሀምብል ትመስላለች። እሺ ጸባይ ላይ ሲሆን እሷን አንደኛ ላይ እናስቀምጣታለን። ግን መልክ ነው በመልክ ወይ በቁመና ማን ያምራል ስለሆነ እንግዲህ ኢሪዝ ወሪሪዝ አለ ሰውዬው። እሺ ኢሪዝ ወሪሪ ወደው ጀመረው። ኦኬ እንደዛ ከሆነ እንቀይራ። እንደዚህ ይሁን። አንቺ ፍለክቱ እንደዚህ ነው። ስለዚህ አንቺ አደራደር መስማማት ይሆናል። ይሁን እስቲ ለቅሶ አይተው እኔ በጣም ውብ የለም እኔ ጋር በቃ ሰው ያለውን ሬት አድርጌ ባለው እንደዚህ ይሁን። እኔ ሁለቱን አቀያይራቸዋለሁ። ለራስ ሲቆርሱ አያሳልም። ሳባን ወደዚህ ላይ ሶስተኛ እሷን እዚህ ጋር አደርጋታለሁ። ሁለቱም አሉ። አሁን ቅድም እንዳደረጋችሁት ድጋሚ ተነጋግራችሁ መጨረሻ የምትስማሙበት ራንኪንግ ልትሰጡ። አሁንም ራሴን አንደኛ ላይ ነው ሬት የማድረገው። ፊዚካሊም ቢሆን ለሴት አቨሬጅ ቁመት አለኝ ብዬ አስባለሁ። ኢትዮጵያ ውስጥ ማጆሪቲ ሴት ኢንተርምስ ኦፍ ቅርጽም ቢሆን ወፍራምም ቀጭንም አይደለም። ለሴት በቂ ቅርጽ ነው ያለኝ ብዬ። ኧረ በስመ አብ! ኧረ ምንም ለሴት በቂ ቅርጽ ያለም እግዚአብሔር አንቺኛ ሼም ይዞን እኮ ነው ዱባ አለ ሰውዬው። አይ ሚን እንትኑ ይቀርጽ አንዳንዴ ስሜት ይሆናለሁ። እንትን ስሊም አይደል ላይክ ሞስት ሴቶች እንደዚህ ናቸው። ግን አትራክቲቭ የሆነ ሴት ያላት አቋም አይደለም ያላት። እውነቱን ለመናገር እኔ ላይክ አልተመቸኝም እና ላይክ ትንሽ የሆነ አርገንት ትመስላለች። እንደውም ቅድም ሶስተኛ አልነበር፣ አሁን አራተኛ ላይ ናት። አራተኛ ላይ ነሽ አስባለሁ። ፀጉሬ የራሴ ነው፣ ያምራል። እሱም አንድ ኮምፖነንት ነው ብዬ አስባለሁ። መልኬንም እወደዋለሁ። አይ ውድ ሬት ማይሰልፍ መጀመሪያ አድርጌ። በፊዚካል ከሆነ ራሴን አንደኛ ነው ማድረገው። ስፖርት ሰራለሁ፣ ብዙ ነገር አድርጋለሁ ምናምን። ከዛ ራሴን አንደኛ ነው ማድረገው። ቀዝቃዛው ጦርነት እየጀመረ ነው ይላል። እውነት ነው ማሪ። ደስ ለጸባይ ብቻ ሶስተኛ ነው ማድረግሽ። ላይክ የሆነ ሰው ራንደምሊ ብሎ ሊለው የሚችለው ብዬ ማስበው እኔ እሷን ይመስለኛል። ፀጉሯ በጣም ያምራል፣ ከርሊ ነው ምናምን። ሁሉንም ፉል ፓኬጅ አትራክት ባታረግም ግን ማጆሪቲው የሚፈልገው በጣም ሼፒ፣ በጣም ቀይ፣ ፀጉሯ ረዥም። እኔ ፉል ፓኬጅ ነኝ አትራክቲቭ ላይ ፊዚካሊ ብዬ አላምንም። ሜይ ቢ እሷ አለባበሷ አይመችም፣ አላውቅም። ፊቷን ብቻ ነው እያዩት ያሉት። እሺ እኔ አትራክት የሚያደርግ ሲሆን አትሊስት የሰውነቴን በትክክል የማይሸፍን ፊት በቃ እሺ እኔ ከዛ እሷ ባለባበስሽ ብቻ ይቅርታ ከይለው። አይ ግን ይሄ አለባበስ አይሚን ችግር አለው። አጠረ እንዴ በጣም እኔ አላጠረም፣ እንደውም ረዘመብኝ። አይ ቲንክ ከሁሉም አለባበስ የእሷ የተሻለ ይመስለኛል እስካሁን ካየነው። የሆነ በማህበር አደረጉት ነገሩን ምንድን ነው ጠምዷታል። በአሚን ለቀቅ አድርጓት። ሰው አንደኛ በአምላክ አይ ላቭ ዮር ስኪን ከለር ብዬሻለሁ ቅድምም። ሰከንድ ደግሞ ሳባ፣ ሲቀጥል ራሴን ሶስተኛ አደርጋለሁ፣ መጨረሻ ረዴት። ስለዚህ የእኔ አደራደር 1 2 እሷ 3 4 እንደዚህ ነበር ያደረገው። እሺ ትስማማላችሁ? ነው እኔ አልስማማም። እኔ ደግሞ ራሴን አንደኛ፣ ሁለተኛ ባሚ፣ ሁለተኛ ከዛ እንደዚህ ቅድም መጀመሪያ እንደመረጥኩ እኔም አሁን ራሴን ነው የምቀይረው። እናሱ አንድ አይነት ነን ሳስበው። ረዴትን አሁን በቃ መጀመሪያ ማስቀመጣት ይመስለኛል። አንደኛ በጣም ኮንፊደንስ አላት። በጣም ትንሽ ቁመት ቢበድላትም
ግን ምንድነው የምናየው ግን ኤነርጂ ፕላስ ሁሉም ነገር አትራክቲቭነስ ዊዝ ፐርሰናሊቲ። እንደዛ ከሆነ ሁለቱን ብቻ ነው ስዊች ማድረጋችሁ። እኔ በዚህ ተስማማለሁ። እኔ በሆን እኔ እና እሷን እቀያየራለሁ። እንደዚህ ነበረ ሬት ማድረገው። እኔ ኢነርጂ በጣም ስለምቅለበለብ ራሴን መጀመሪያ ማድረግ አሮጋን ተስማሙ የሚስማማ ይመስለኛል። ባሚ ቁመት ብል ቁመት ብቻ ከሆነ እሷ እዚህ ጋር ትመጣለች። ኢነርጂ ምናምን ደግሞ እሷ እዚህ ጋር ነች። ለዛ እንትን አለች የኔ ራንኪንግ ሁሉንም የያዘ ከሆነ አሁንም I would rate myself ወይ ኢየሱስ ማይስማሙ ሴቶች guys do something 3-4 እንደዚህ ነው ሬት ማድረግ። የኔ ከሆነ ሳባን እና በአምላክን ነበር ያቀያየርኳቸው። ልትስማሙ ስላልቻላችሁ በዚህ ሳይድ ያለውን ሰው 4 ነጥብ፣ 3 ነጥብ፣ 2 ነጥብ፣ 1 ነጥብ ትሰጥና ደምረን የምታገኙትን ሃይስት በዛ እንደረድራችኋል። እንትን መምረጡ ላይ ትንሽ አስቸግሮ ነበረ መሰለኝ። ይሄ በጣም ቆንጆ ምናምን የሚባለው ላይ ተቸግረን ነበር። እኔ ግን ባለሁበት ነኝ ውብ በሚለው ማለት ነው። ውብ ጨራሽ አይባሚ ኮርማዎቹ አንደኛ ሲሆን ጥሩ፣ ሁለተኛ ደግሞ ቀይራላችሁ ማለት ነው። ቢጫ መጨረሻ አደረጋት በተፈጥሮ ከሄድን ያው ፍጥነት ርዝመት የምንለው ነገር አለ። ሴት ልጅ ቆንጆ ናት ስንል ጋይስ እንትን አይመስሉም። ይሄ የኔትወርክ በቃ ሞባይላችሁ ላይ ያለው ኔትወርክ አለ እንደዚህ አደራደራቸው ኔትወርክ ነው የሚመስሉት። ታሟላልኛለች ብዬ አሰብኩት እኔ ፒንክ የለበሰችዋን ነው ማለት ነው። ሁሉም አራተኛ ኢሞሽናል ዳሜጅ። እሺ ቆይ እሺ ሁሉም አራተኛ አቸኩል እሺ አትፍራ። እንትን ማለት እኮ አይደብራቸውማ ወደዛ ማድረጋቸው አራት ሪንግ ማሰልጠን ሁሉንም አራተኛ አላለም። ጨካኝ ነኝ። ሁሉም አንደኛ አትልም እንዴ እኮ እንዴ። የራስሽን አትራክቲቭነስ ከ10 ሬት አድርጊው ብትባይ ስንት ብለሽ ሬት አደረገው? 10። እሺ የእሷን አትራክቲቭነስ ደግሞ እኛ ሬት እናድርገው። በጸባይ ፈርስት ታይም ልክ መጀመሪያ ታይም ላይ ልክ እንዳዩት የሆነ አምብል ምናምን ነገር ትመስላለች። ግን ወደ በኋላ ላይ ሳያት ምናምን ሰውን በደንብ ሳታውቀው ምናምን ቸኩዬ የተናገርኩ መሰለኝ። ግን ከዛ በኋላ ባዩት ግን ላይክ ኖ ዳማች የዛን የሚያል አይደለችም። ሶ መልክ 6/10 ጸባይ 7/10 ኦልሞስት 6/10 በቃ አጠቃላይ 6/10። ኦኬ እሺ ሜካፕ ያልጠቀመ ነው በቃ ምንም ቀይ ረዘም ያለ ሰው ረጋ ያለ ሰው ደስ ኤግዛክትሊ ዲስ እንትን ማይ ካች ያደረገው እንትኑን ካርዲጋን የመሰለ እንትን ይመቸኛል ሰባያስ እና ግን ሲምፕሊሲቲው አት ዘ ሴም ታይም ዌል ፑት ቱጌዘር ስለሆነ ሁለተኛው አውትፊቱ ኢትስ ጀስት ላይክ አሪፍ ነው ላይክ ፕሬዘንታብል። ሶስተኛው ሲምፕሊሲቲ አት ዘ ሴም ታይም አፕሪሺየት የማደርገው ነገር ስለሆነ አራተኛው ሰማይ ሀስ ቱ ቢ አራተኛ በሚል ስታይልሽ ለራንኪንግሽ አስተዋጽኦ አድርጓል ብለሽ ታምኛለሽ? የስ ምን ያክል? አሪፍ አለባበስ ሲምፕል መሆኑ አዎ የስ በደንብ አድርጓል ብዬ አስባለሁ። እውነት ቀለል ያለ ነው ወደነዋል። አሳሰድ እኔ መጀመሪያ ካች የሚያደርገኝ ነገር ቀይነት ነው። ከዚህ በኋላ ደግሞ እንደ ፐርሶናሊቲ ይቀያየር ይችላል አረ ነው እና ደግሞ ኤፈርት ላስት ዋን ላይ ያደረኩት ኢትስ ጀስት ቱ ሲምፕል። ሌላው ደግሞ እና አይ ላቭ ወይን ቀሚስ ምናምን ስለሚመቸኝ እንደዛ እንዳልኩት ቀይ ሰው ነው የሚመቸኝ። ሌላ አይ ዶንት ሃቭ አ ታይፕ። ቀይ ይሁን ሌላው ውስጣዊ ነው የሚያምረው። ከመልክ የበለጠ ፐርሶናሊቲ ዋይዝ ነው የበለጠ ማለት ሁላችንም ቀይ ሴት ነው የምንወደው ሁላችንም። What's the thought behind የመጨረሻው? ጀስት ቱቶል ነው ያለው ረዘመች ሀይት እንዲያውም ፒስ ነው ላይ ለአንተ ጥሩ አጭር ስለሆነ እኮ ነው ጀለስ። ከምን አንፃር ነው አንተ የመረጥከው? እኔ አውትፊት በጣም ኮምፔሊንግ እንትኔ እሱ ሪዝኔ ቢገስት እሱ ነው።
ደሞስት አሁን የሚልህ ነገር ነው። አውትፊት ዋዝ ላይ ነው። some of them have some effort one of the just normally የሚለበስ አይነት ነገር ስለሆነ even ranking us እኔ I've stayed consistent outfit የሱም የሆነ ኳሊቲ ያለው ያንተም የሆነ ኳሊቲ ያለው ያ ኤቭሪ ሓደ የሆነ ኳሊቲ ግን እዚህ ላይ ሞር አትራክቲቭ የምትለው አይነት አውትፊት አለ ወይ ደግሞ የሆነ ኖርማል የምትለውም ነገር አለ። እኔ ደግሞ ኖርማል ከተፈጥሮ አንፃር ነው የመረጥኩት። ያንተ makes sense አውትፊት ምናምን አላየሁኝም። በቃ ናቹራሊ ከተፈጥሮ አንፃር height እና ውበት ምናምን መልክ ላይ ነው። አንደኛ ለስራ ጅብ ስለሆነ እኮ ነው። እኔ አውትፊት ምንም አላየሁኝም። በቃ ከመልክና ከተፈጥሮ አንፃር ነው። እኔ የምቀይረው ነገር የለም። ከዚህኛው ላይ እዚህኛው ላይ ያንተን አይደለም። እዚህኛው ላይ 4 ቁጥር 4 ነው ፒንኳ አንድ ለው አንደኛ ወይ አንድ ወይ ሁለት የሱ አፕሪሺየት የሚያደርገው ቢልዳቸው ሞዴልስክ ነው ወይ አሮን ሲ ማከናል እኮ it's just አንተ የምትለው ነገር አሮን ሲ አስተማሪ ነው መሰለኝ። በእናታችሁ ዝም ብሎ ነው የሚያብራራው። ተገደለው ገባው ግን maybe my personal eye ሊሆን ይችላል ግን አሮን ሲ it is what it is. I'm sorry. It is what it is. I actually see ሰማያዊ አራተኛ ፒንክ እንትን የሚታየው ነገር ይታየኛል። ተፈጥሮ ነው። እኔ ተፈጥሮ ነው ያየሁት። ግን አስባችሁታል? ሆነ ወንዶች ተደርድረው ምናምን ቻቻ ትነፋም እንጂ ትነፋለች። አራተኛ ናት መጨረሻ። ኧረ በስመ አብ እግዚአብሔር። የዛች ልጅን ፊታታ ሆስፒታል አራተኛ ያላትን ሰማያዊ ቲሸርት ያደረገችው በጣም ነው የተሰማት። ማርያምን በጣም ማለት አንጀት ነው የምትበላው። እሺ ሁለተኛ መሆን ትችላለች። ከ1 እስከ 10 የራስሽን ቢዩቲ ሬት አድርጊው ብትባይ ስንት ሬት? ቆይ የእውነት እቺ ልጅ አደብርም እናንተ? ኦኬ እሺ ፖዝ ያደረኩበት ቦታ ችግር ሊኖረው ይችላል ግን አይ ቲንክ ሺዝ 8 ናት። ቁመት አላ ምናምን ቦዲ ላይ ላይክ ትንሽ ቀጠን አለች። ትንሽ ቲክ ብትሆን ጠቅጠቅ ብትል አሪፍ ነበር። ብቻ ግን አደብርም ጥሩ ናት። እሺ 9 ያው ለሰው ልጅ ሙሉ ስለማይሰጥ 9 ይበቃኛል። በእኔ እንደኔ እንዳየሁት ሳይድ ግን ላይሆን ይችላል ግን 4 እና 2ም ብንቀይረው ሜቢ could work። አልሆነም በቃ እግዚአብሔርን አልሆነም። ሰማይ ቲሸርት ያደረገችዋል በጣም የተሰማኝ ሰማላት። አንደኛው ተመችቷላት። አዎ በቃ ያግባባችሁ ስማማላችሁ። በዚህ እንስማማ። በአሚስ ምን ያክል ማተር ያደርጋል ብለሽ ታምኛለሽ? ውስጣዊ ውበት ወይ በጣም ማለት የሆነ አባባል ራሱ አለ አይደል? ጸባያ ምንድነው መልኳ ነው ወይ ይቅርታ እንዴ አንዴ ወደ ቪዲዮ እንመለሳለን። እሺ What's your 5-year plan? ይሄ ነገር ባይሳካላችሁ ምን ማድረግ ትፈልጋላችሁ? የ5 ዓመት እቅዳችሁ ባይሳካ ምን አይነት እቅድ ይኖራችኋል ከዛ በኋላ ማለት ነው? 5 ዓመት የትራንስፎርሜሽን እቅድ ማለት ነው። ፋሽኔ ወይም በምፈልገው ሙያ አክተር ነው መሆን ፈልገው ኢትዮጵያ ውስጥ አሉ ከሚባሉት ቶፕ አክተሮች መሀል ራሴን አገኛለሁ ብዬ አስባለሁ። እንደን እሱ ባይሳካ ደግሞ ትልቅ ቢዝነስ ወመን ሆናለሁ ብዬ አስባለሁ። የዛሬ 5 ዓመት ራሴን ማየት የምፈልገው ለትላልቅ ድርጅቶች ብራንድ አምባሳደር ሆኜ ትልቅ የሲኒማ ፊልም ሰርቼ እና በፋሽኑ ትልቅ ቦታ ደርሼ ከፈቀደ እሱ ባይሳካ ምንድን ነው የምታደርጊው? ደግሜ መሞክር ይመስለኛል ግን ቢዝነሱ ላይ የሚገባ ይመስለኛል። በጣም እንዲህ ብሆን የምለው እቅድ የለኝም ግን ላይ የሚመጡልኝ እንዳለ እድሎች በደንብ እለፋለሁ። ካልሆነ ነው ምንም አላረግም። እቅድ ፐርሰናል ነው ብዬ ነው የማስበው። መነገር አለበትም ብዬ አላስብም ግን አይ ዱ ሃቭ አ ፕላን። ግን የእድሜ ልክ እቅዴ is to become ቫልዩ ያላት ሴት። እሱ ነው ልልክ የምችለው። What's your passion? ማድረግ ያስደስታችኋል? ምን እያደረጋችሁ አደጋችሁ? እኔ ፓሽኔ መጀመሪያ ላይ እንደተናገርኩት አክቲንግ ነው። ከሱ ጋር የተገናኙ ነገሮች በሙሉ ያስደስቱኛል። ፊልም ማየት ኢቨን ኦንሴት ላይ ምናምን ማየት ሁላ ፊልም ማየት ትወዳለች። ግን አሁን ጥያቄው እዚህ ጋር ነው። 50 ሼድን አይተሽዋል? ከ1 እስከ 3 አይተሽዋል ወይ ነው? ይሄን ካላየሽው ምንም ያርት ሰው አይደለሽም። ፊልም አታውቂም ማለት ነው። አይዋና ነው ማወቅ እፈልጋለሁ። አይሚን ሁላችንም ማወቅ እንፈልጋለን። 50 ሼድ ኦፍ ግሬን ዳርክን ምናምን አይተሽዋል ወይ ነው? እሺ ነውስ
ይለኛል እነሱ ሲሰሩ አክት ሲያደርጉ እንዴት ነው አክት የሚያደርጉት ሰው ለኔ የሚጠቅመኝንም አይበታለሁ በቃ አርት ዘርፍ ውስጥ ያሉ ነገሮች በሙሉ ፋሽኖች ናቸው እኔ ደግሞ ያው ሳንዳለችው አክቲንግ በጣም ኢንጆይ አደርገዋለሁ ስኬች ማድረግ ልብስ ፈረስ መጋለብና ጂም መስራት ከፈጣሪ ጋር ያለኝ ሪሌሽንሺፕ በነገራችን ላይ አንድ ልነግራችሁ የምፈልገው ነገር ለእናንተም ለአብሶ ስፔሻሊ ለባሚ ማለት ፈረስ መጋለብ ወዳለሁ ስላለችኝ ነው ሰፈር ውስጥ ፈረሱ እያሉ ነው የሚጠሩኝ እና እኔ ሬዲ ነኝ ለመጋለብ አም ሶ ሬዲ ነውራም በአለጌ ዴሚ ምናምን ነፋሻማ ሜዳ አለ ምናምን ነገር እዛ መጋለብ ትችላለች ሰላም ይሰጠኛል ያስደስተኛል ከሰዎች ጋር ያለኝ ኮሚኒኬት እኔ ፓሽኔት የሆንኩበት ነገር አዲስ ነገሮችን መማር ስኪሎቹ ሁልጊዜ ራሴ ላይ መጨመር እሱ ነው መስለኝ ውስጣዊ ውበት እቺ ልጅ ላይክ ምን አይነት ቫይብ እንደምትሰጠኝ ታውቃላችሁ ክላስ ውስጥ ላይክ በጣም ሲሪየስ ሆነችና ጎበዟ ተማሪ አለ ላይክ ሁሉም ሰው እቺ ልጅ ጥሩ ቦታ ነው እንደምትደርስ ምናምን ነገር ላይክ አስተማሪዎችም እቺ ልጅ ጥሩ ቦታ ነው የምትደርሰው ምናምን በቃ የሆነ ጓደኛዬ የላት ምናምን ብዙም ፍሬንድ የላት ብዙም ኮሚኒኬሽን የላት ከክላሱ ጋር ምናምን ነገር ላይክ ጓብላ ትገባለች ጓብላ ትወጣለች እና የክላሱ ቆንጆ ናት ምናምን የሆነ በቃ እንደዛ አይነት ቫይብ ነው ያላት ብቻ ነው ያለን it spills over to like how you look how you present yourself how you carry yourself ምናምን እሱ ማተር ያደርጋል ብዬ አስባለሁ it's funny she said value ያላት ሴት መሆን because I was going to ask what do you value in someone in your friends or in yourself what would you rather like share as a value like what do you value እንግሊዝኛውን ከኔ በልጠ ነው እችላለሁ ልት እሴት ነው በአማርኛ እሴት ይችላል ጀለስ በእንግሊዘኛ አውርቶ በቃ ደንብርብራቸው ጠፋ ነው ማለት አሁን ቀድማ አንዷ በትክክል ካልተናገረች አስበው በቃ ሁሉም በግምት ነው የሚወራው ምንድነው ያለው ላይክ ዋጋ የምትሰጪው ነገር ወይም ደግሞ እንደ ሴት ዋጋ የምትሰጪው ነገር ምንድነው ነው ግን እሱን ላይክ ነፍ ነገር ነው በእንግሊዘኛ ያለው ጌታ ይሆናችሁ ለኔ ሰልፍ ዲቨሎፕመንት ላይ መስራት ራስን ሁልጊዜ ማስተማር ማሳደግ እሱ ነው ቫልዩ ማድረግ ያ ዳሴንቲ ራስን ማሳደግ ሁሌ የተሻለ ነገር ለዛ መልፋት ሀስል አድርገን ውጤቱን ስናይ ያሳፋል ሀስለር ያው መልፋት ከሆነ ሰው ጋር ሆኜ እኔ ስታጣ ያቺ ልጅ የለችም እንድባል ነው የምፈልገው ሶ ያ ነው ለኔ አስፈላጊ ሰው ነው የምፈልገው ቫልዩ ደግሞ ብዬ ማስበው ነው አይ ቲንክ ሁሉም ሰው ራሱን ቢሆን ጥሩ ይመስለኛል አዲስ ታይም የሆነ ፌክ የሆነ ነገር እየበዛ መጥቷል እኛ ራሳችንን ሳይሆን ሰው የሚፈልገውን ነገር እየሆነ ነው እየመጣን ያለ ነው ሶ ራሳችንን ብንሆን ባይ ነው ራስን መሆን ማለት ለአንቺ ምን ማለት ነው ራስን መሆን ማለት ያለንን ነገር መቀበል ላይክ ያለንን ኢንቫይሮንመንት እዚህ ሀገር እንደምንኖር ዳ እንደሆነ እግዚአብሔር ናፊ ቆርጥ ይበልሽ እናገኛለን ብዬ አስባለሁ ከመቀበል ነው የሚጀምረው ራስን መሆን ማለት ያው ሁሉንም መቀበል ነው አንተ የተሰጠህን ነገር ወይ ያለህን ነገር በማይቀየር ነገር ላይ ራስ መቀበል ብዬ አላስበውም ሶ ያለህን ነገር አክሴፕት ማድረግ ያ ነው በቃ ራስን መሆን ማለት ለኔ ላይክ ናቹራሊ የነበርነውን አይነት ሰው መሆን ነው ላይክ ፊዚካሊም ሊሆን ይችላል ሜንታሊ ኦር ፐርሶናሊቲያችንንም ሊሆን ይችላል እኛ የሆን ነው ስለፈለጉ ብቻ እኛ ያልሆነውን ነገር መሆን የለብንም ለኔ ማንም ይደለዋል ይመቸዋል ብዬ እኔ ስሟ ማን እንደሆነ አላውቅም ራሴን የምቀይር አይነት ሰው አይደለሁም እኔ ወደድክም ጠላህም እንደዚህ አይነት ሰው ነኝ ላይክ አንተ ብዬ ራሴን አልቀይርም እያልስ ነው አይ ሚን አሪፍ እንትን ነው እኔ ተመችቶኛል ራስን መሆን ማለት ኢንቴግሪቲ ማንም ሳይኖርም ሰው ሲኖርም አንድ አይነት ነው ያን ራስን መሆን ማለት ለራስ መታ የስስት ጸባይ አለመያዝ ማለት ነው ራስን መሆን ማለት አለመቀየር ያስከኛ ያሽኛ እሱ ነው እንግዲህ ራስን መሆን ማለት አለች ከሴቶች ሳባ የተሻለ ራንክ ታደርጋለች ብዬ አስባለሁ ላይክ ይሄ በጣም ቫልዩ ያላት ሴት ናት ለራሷ እሱ ማየት ይችላል እውነት ነው እያቸዋለሁ እኮ እውነትም ሳባ አንደኛ
ተመችቷለች ልጅ የለው። እሺ ሬድ ኧረ በስመ አብ ቢጫ የለችም ውስጥ ነው። እንደውም አንደኛ ላይ የለችም። ወንዱም ነክቶታል። በቀን ተው እንጂ። ምኑ ሰርፕራይዝ አደረገሽ? ከኤክስፔክቴሽንሽ አንፃር እንትናል መጨረሻ ላይ አልጠበቅኳትም ነበረ። ረዲት መጨረሻ ላይ አልጠበቅኳትም ነበር። ነው ሰርፕራይዝ አልሆንኩኝም። ኢትስ ጀስት አን ኦፒኒየን። እኔ በማስበው መልኩ ነው ሬት የተደረጉት። በጣም ሰርፕራይዝ ሆኛል። ያንን ሁሉ ፉል ፓኬጅ ከሌሎቹ ታሟላለች ብዬ የማስበው የተሻለ እኔንና ባሚን አይ ቲንክ እኔንና ባሚን አላለችም። ኧረ ሰው ደፋር ነው። አይሚን የራሱ አንተን ነው ግን ኧረ አይመጣውም ከነ ነው በቃ ላይክ ኢቨን ክሎዝ እንኳን አይላችሁም። ተይ እንዴ እኛ ራሳችንን ራንክ የምናደርግበት ወይ እና ሰዎች እኛን ራንክ የሚያደርጉበት ወይ አንድ አይነት አይሆንም። እኛ ለራሳችን ያለን ግምት እና ሰዎች ለኛ ያላቸው አመለካከት ይለያያል። እሱን አቅ ስለነበረ ሰርፕራይዝ ዳንኩ። የትልቅ ሰው ነገር ራስሽን የምታይበትን መንገድ በሆነ መልኩ ቀይሮታል። ያው እኔ በጣም አትራክቲቭ ነኝ ብዬ ነው ማስበው። ስራ ቦታ በጣም አትራክቲቭ ነኝ ብዬ ነው ማስበው። ከሰውም ላይ ኮሜንት ግን ማጆሪቲው እንደዛ እንደማያስብ ያው በአንደኝነት ስለሆነ የመረጡኝ አሁን አሪፍ ኳሊቲ ያለኝ ሰው የሚፈልገው አይነት ነገር አለ እኔ ጋር ብዬ እንዳስብ አድርጎኛል። እሱ ደስ ብሎኛል። ቴንክ ዩ ሶ ማች። እኔም አመሰግናለሁ። ቴንክ ዩ አመሰግናለሁ። ሰው ሹፍ ቲቪን ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ። በጣም ቆንጆ ፕሮግራም ነው። እኔ ግን እንደኔ ግን ለኔ አንደኛ መሆን የነበረባት ላይክ ቢጫ አረገችው ልጅ ተመችተኛለች። ጀምር መጀመሪያ ታይም ላይ ያልተመቸችኝ ነበር፣ ግን አሁን ላይ ሲያት ሲስ ላይክ በቃ ጸዴ ፋምናት። ሁለተኛ ፒንክ ያረገችው ልጅ አሪፍ ናት። ሶስተኛ ባሚ ቀይ ያረገችው፣ አራተኛ ሰማያዊ ያረገችው። ለኔ እንደሱ ነው እንግዲህ። ኤኒዌይስ እናንተ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ትልቁ ነገር ሰብስክራይብ ማድረግ እንዳረሱ፣ ቪዲዮንም ላይክ ማድረግ እንዳረሱ። ይመቻችሁ።